በመጽሐፍ ቅዱስ ውስጥ ያሉት ትንቢቶች እስከ የት ድረስ ተፈጽመዋል? ዛሬ የምናስተዋውቀው ሰው በጥልቅ የመጽሐፍ ቅዱስ ትርጓሜው የታወቀው አገልጋይ ፔሪስቶን ነው። በአራተኛ ትውልድ የአገልጋዮች ቤተሰብ ውስጥ ያደገው እርሱ በ16 ዓመቱ መስበክ የጀመረ ልምድ ያለው የወንጌል አገልጋይ ነው። የፔሪስቶን አገልግሎት ዋና ምስክር በዕብራይስጥ ሥረ መሠረት ላይ የተመሠረተ ሁለንተናዊ የመጽሐፍ ቅዱስ ትርጓሜ ነው። በብሉይ ኪዳን የመጀመሪያ ቋንቋ በእስራኤል በዓላትና ባህል ላይ ተመስርቶ ስለ ፍጻሜ ዘመንና ስለ መንፈሳዊ ውጊያ በጥንካሬ ያብራራል። በሚያስደንቅ ትክክለኛነት ባለው የትንቢት አገልግሎቱም በዓለም ዙሪያ ያሉ ምዕመናንን እያነቃ ይገኛል። በዋና ዋና ስርጭቶቹ ማኒፌስት እና ቮይስ ኦፍ ኢቫንጀሊዝም አማካኝነት ዘመኑን የሚያነብ መንፈሳዊ ማስተዋልን የሚያስተላልፈው ፔሪስቶን ስለ ንጥቀት በሚቀጥለው የፔሪስቶን ትምህርት አማካኝነት ንጥቀት ለምን መከሰት እንዳለበት መረዳት ትችላላችሁ። ስለ ጌታ መመለስ ስንነጋገር አንዳንድ ሰዎች የማይወዱትን ቃል እጠቀማለሁ፣ ነገር ግን ለማንኛውም እጠቀመዋለሁ። ምክንያቱም እንደ ሥላሴ የሺህ ዓመት ግዛት፣ ዳግም ምጽአት ያሉ ቃላትን ሁልጊዜ እንጠቀማለን። ከእነዚህ ቃላት አንዳቸውም በመጽሐፍ ቅዱስ ውስጥ አይገኙም፣ ነገር ግን ትርጉማቸውን እናውቃለን። ንጥቀት የሚለውም እንዲሁ ነው። የእንግሊዝኛው ቃል ራሱ በመጽሐፍ ቅዱስ ውስጥ አይገኝም፣ ነገር ግን ትርጉሙ በአንድነት መነጠቅ ወይም መወሰድ ማለት ነው። እነዚያም ቃላት በመጽሐፍ ቅዱስ ውስጥ የተጠቀሙት በዚህ መንገድ ነው። ወደፊት ስለሚሆነው ስለ ቤተ ክርስቲያን ንጥቀት ስናገር ብዙ ሰዎች የተለያዩ ሐሳቦችና አመለካከቶች አሏቸው። እኔም አንዱን ልነግራችሁ ነው። ብዙ ሰዎች እንዲህ ይላሉ፣ ትንቢት ሰባኪዎች ንጥቀትን የሚያምኑት እንደ ማምለጫ ትምህርት ስለሚቆጥሩት ነው፣ ከመከራው ስለ ማምለጥ ነው ይላሉ። አይደለም። ንጥቀት ስለ ምን እንደሆነ በጥሞና ስሙኝ። በክርስቶስ የሞቱትን አስነስቶ በፍርድ ፊት ለማቅረብ ነው። ክርስቶስ በምድር ላይ ከመንገሥ በፊት ዋጋ ለመስጠት ነው። በሺህ ዓመቱ መንግሥት ውስጥ ዋጋቸውን ወይም ቦታቸውን ለመስጠት ነው። ከዚያም የሕያዋን ንጥቀት አለ። በክርስቶስ የሞቱት አስቀድመው ይነሳሉ። ሕያዋን ሆነን የምንኖረው ጌታን በአየር ለመቀበል እንጠቃለን። ንጥቀት መሰብሰብ፣ መወሰድ ብለን እንጠራዋለን። የፈለጋችሁትን ቃል ተጠቀሙ። ሕያዋኑ በቅጽበት በዐይን ጥቅሻ ውስጥ ይለወጣሉ። እግዚአብሔርም በእነርሱ ላይ ተመሳሳዩን ያደርጋል። የሞቱት ይፈረድባቸዋል። ሕያዋን ሆነው ጌታን በአየር የሚቀበሉትም በሰማይ በቤማ ይፈረድባቸዋል። ይህም የክርስቶስ የፍርድ ወንበር ነው። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ሁላችን በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባናል። መልካም ቢሆን ወይም ክፉ በሥጋችን ስላደረግነው ሥራ መልስ ለመስጠት ነው። ስለዚህ በሌላ አነጋገር ኢየሱስ ሕያዋኑን የሚነጥቃቸው በፍርድ ፊት እንዲቆሙ ነው። ወይ ዋጋ ለማግኘት ወይም ላለማግኘት፣ ቦታ ለማግኘት ወይም ላለማግኘት ነው። ይህም ከዚያ ፍርድ በኋላ በጣም ቅርብ ለሚሆነው ነገር ነው። እርሱም የጌታ የኢየሱስ ክርስቶስ የሺህ ዓመት ግዛት ነው። ስለዚህ ንጥቀት ከመከራ ከማምለጥ የበለጠ ነገር ነው። ንጥቀትን የሚቃወሙ ሁሉ ትልቁ ክርክራቸው ይህ ነው። አይደለም፣ አይደለም። ይህ በክርስቶስ የሞቱት ትንሣኤና የሕያዋን መነጠቅ ነው። ወደ ፍርዱ ወደ በጉ ሰርግ እራት ለመውሰድ ነው። በምድር ላይ ከክርስቶስ ጋር ለሺህ ዓመት ለመግዛት እንዲዘጋጁ ነው። ይህም በራእይ ምዕራፍ 20 ተጽፏል። ከዚያም በድንገት በኩለ ሌሊት ዓለም ሁሉ በራእይ ውስጥ በፊቴ ተከፈተ። በተራራ ጫፍ ላይ የቆምኩ ያህል ነበር። በዚያ ተራራ ላይ ቆሜ የአንዲት ከተማ ትዕይንት አየሁ። በአሜሪካ ውስጥ ወይም በዓለም ላይ ማንኛውም ከተማ ልትሆን ትችላለች። እንደ አትላንታ ያለች ከተማ እንውሰድ። ከሩቅ ርቀት ላይ ቆሜ የእነዚህን ታላላቅ ሕንፃዎች ቅርጽ የማይ ያህል ነው። ከሰሜን፣ ከደቡብ፣ ከምሥራቅና ከምዕራብ ጨለማ እየመጣ በከተማለቱ ላይ ይሰበሰብ ነበር። ጨለማው ከተማበቱን ሁሉ በሸፈናት ጊዜ በዚህ ራእይ ውስጥ በሰማይ ላይ የብርሃን ኳስ ሲታይ አየሁ። ልክ እንደ ጨረቃ ይመስል ነበር። ነገር ግን ጨረቃን ስታዩ ላይኛውን ገጽ በተወሰነ መልኩ ማየት ትችላላችሁ። ይህ ግን ንጹሕ የኃይልና የብርሃን ኳስ ነበር። በድንገት ኢየሱስ ክርስቶስ ከዚያ ብርሃን ወጣ። ግራ እጁን ወደዚህ አቅጣጫ፣ ቀኝ እጁን ወደዚያ አቅጣጫ ዘረጋ። ከጣቶቹ ጫፍም መብረቅ ወጣ። መብረቁ ከጣቶቹ ጫፍ በወጣ ጊዜ ካለበት ቦታ ወደ ግራና ወደ ቀኝ ወጣ፣ ወይም ወደ ምሥራቅና ወደ ምዕራብ ብለን መናገር እንችላለን። ኢየሱስ የተናገረውን አስታውሱ። መብረቅ ከምሥራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና። ይህም በማቴዎስ ወንጌል ውስጥ ተጽፏል። መብረቁ ወደዚህ አቅጣጫ ሄዶ በምድር ዙሪያ ሁሉ ዞረ። ሌላውም በምድር ዙሪያ ወደ ተቃራኒው አቅጣጫ ዞረ። አንዱ ጎን ሙታንን ለማስነሳት እንደሆነ አምናለሁ። ሌላውም ጎን ሕያዋኑን ከሚሞት ወደማይሞት ለመለወጥ ነበር። ሁለት የነበሩበት ምክንያት ይህ ነው። አንዱ አንድ ነገር ሲያደርግ ሌላው ወደ ተቃራኒው አቅጣጫ ይዞር ነበር። ነገር ግን ሁሉም ወደ እርሱ ተመልሰው ተሰበሰቡ። በዚያ መብረቅ ውስጥም ከመላው ዓለም የመጡ የእግዚአብሔር ቅዱሳን ሁሉ ነበሩ። እነሆ ሁልጊዜ ግራ ይገባኝ ነበር። ኢየሱስ ሲመጣ በእንግሊዝ ላይ አልፎ ወደ ካናዳ ዘሎ ከዚያም ወደ አሜሪካ ይመጣል። አይደለም፣
ወደ አንድ ቦታ ይሄዳል፣ ከዚያ ቦታም ወደ እርሱ በአንድነት እንሰበሰባለን። እኛ ወዳለበት እንሄዳለን፣ እርሱ ሁላችን ወዳለንበት የግድ አይመጣም። ነገር ግን ይህን በመብረቅ አደረገው። ከዚያም ሁሉም ሰው ወደዚያ ብርሃን ተወሰደ፣ ብርሃኑም ጠፋ። ከዚያም ታላቅ መከራ ሊሆን እንደተቃረበ ተረዳው። ይህም በመጽሐፍ ቅዱስ አገባብ ታላቁ የመከራ ዘመን ይሆናል። ያየሁት ሁለተኛው ራእይ ደግሞ ትንሽ የተለየ ነበር። ምክንያቱም በዚህ ራእይ ውስጥ አብን እግዚአብሔርን ያየው ይመስለኛል። ደግሞም ክርስቶስ ሊሆን ይችል ነበር፣ ምክንያቱም የጌታ መምጣት ነበር። ነገር ግን ፊቱን ፈጽሞ አላየውም። በዚህ ራእይ ውስጥ ወይኔ ጌታን አየሁ የሚል ስሜት ነበረኝ። በእኩለ ሌሊት፣ ይህ ከጥቂት ጊዜ በፊት ነበር። በጉባኤ ማዕከል ስብሰባ እንዘጋጅ ነበር። በየትኛው ከተማ እንደነበርኩ ምንም አላውቅም። ጌታ ያንን ከእኔ ሰውሮታል። በዚህ ራእይ ውስጥ የአገልግሎታችን አጋሮች እንደነበሩ አስታውሳለሁ። እነርሱም ለብዙ ዓመታት አጋሮች የሆኑ ናቸው። ወንበሮችንና ጠረጴዛዎችን ለማዘጋጀት ተዘጋጅተው ነበር። መጀመሪያ ከአጋሮቹ ጋር የምንገናኝ ያህል ነበር። ከዚያም ይህን ታላቅ ስብሰባ ልናደርግ ነበር። በነበርንበት ክፍል ውስጥ ተራሮችን የሚመለከት ግዙፍ የመስታወት መስኮት ነበር። በሌላ አነጋገር በመስኮቱ ብትመለከት ተንከባላይ ኮረብታዎችን ታያለ። ልክ በቴነሲ እንዳሉት ስሞኪ ተራሮች ይመስላሉ። ውብ ተንከባላይ ኮረብታዎች ብቻ ነበሩ። በኮረብታዎቹ ላይም ዛፎቹን ማየት ትችላለህ። በድንገት በመስኮቱ አጠገብ ቆምኩ። በጣም እንግዳ የሆነ ነገር አየሁ። ጌታ ከቀኝ ጎኔ ወደ ግራ ጎኔ ሲመጣ አየሁ። ምን እንደሚመስልም ልነግራችሁ ነው። ፊቱን ማየት አልቻልኩም፣ ነገር ግን የጌታን ጀርባ አየሁ። የሚያብረቀርቅ ነጭ ልብስ ለብሶ ነበር። በዚያ ልብስ ውስጥም የተሰፋ ቀይ ነገር ነበር። በጣም ሰፊ ይመስል ነበር። በፊት በኩልም ወደ ታች ይወርድ ነበር። በመንፈስም በፊት በኩል እንደሆነ አወቁ። እስከ ልብሱ ጀርባ ድረስም ወደ ታች ይወርድ ነበር። ስለ ልብሱ ያየሁት ይህን ብቻ ነው። ይህ ውብ ቀይ ቀለም ወደ ታች ሲወርድ ነበር። አሁን ያንን ላብራራላችሁ። ይህን ለቢያ ኦግል ነገርኋት። እርሷም እንዲህ አለች፣ ፔሪ ጌታ ወደ ሰማይ ወሰደኝ፣ የሞትኩ መስሎኝ ነበር። የዓለምንም የተለያዩ ሕዝቦች አየሁ አለች። የተለያዩት ሕዝቦች በልብሳቸው ውስጥ በተሰፋ ሮማን ይታወቁ ነበር አለች። ሮማን በአይሁድ እምነት በብሉይ ኪዳን የእግዚአብሔርን ሕግና ቃል ይወክላል። አንዳንዶቹ በልባቸው ላይ፣ አንዳንዶቹ በግራ ትከሻ፣ አንዳንዶቹ በቀኝ ትከሻ ላይ ነበራቸው። አንዳንዶቹ ወደፊት በኩል በግራ እግር፣ በቀኝ እግር ተሰፍቶ ነበር። ሮማኑ ባለበት ቦታ የመጡበትን አህጉር ወዲያውኑ ታውቃለህ። ከዚያም እስከ ታች ድረስ በልብሱ የተሰፋ ቀይ ጨርቅ እንደነበራቸው አለች። ይህም በጌታ ልብስ ውስጥ ያየሁት ልክ ያ ነው። ይህም የኢየሱስን ደም ቃል ኪዳን እንደሚወክል አለች። ስለዚህ ይህን በሰማው ጊዜ በራእይ ውስጥ ያየሁትን አብራራችልኝ። የጌታን ልብስ ያ ቀይ እስከ ጀርባ ወደ ታች ሲወርድ ለምን እንዳየው ገለጸችልኝ። ምክንያቱም የደሙን ቃል ኪዳን ስለሚወክል ነው። የጌታ ጀርባም በጣም ያልተለመደ መልክ ነበረው። የጌታ ጀርባ በተሰራበት መንገድ ልክ ክንፍ እንዳለው ይመስል ነበር። ክንፍ አልነበረውም፣ ነገር ግን በጀርባው ላይ ከዚህ ልብስ ጋር የተያያዘ ነገር ይታይ ነበር። ፊቱን ብታዩት ከእርሱ ቀንዶች የሚወጡ ይመስል እንደሆነ ተረዳው። የጀርባውን ማየት ግን በጣም ያልተለመደ ነበር። ነገር ግን ያደረገው እንደገና እጆቹን ዘረጋ። መብረቁንም አየው። በዚህ ጊዜ ይበልጥ በዝርዝር አየሁት። መብረቁ ከጣቶቹ ጫፍ መጣ። በዓለም ዙሪያ ዞሮ ሰዎችን ወደ እርሱ ሊሰበስብ እንደሆነ አወቁ። እነዚህም የእርሱ የሆኑ ስማቸው በበጉ የሕይወት መጽሐፍ የተጻፈ ናቸው። ያንን ሲያደርግ በሕንፃው ውስጥ አንድ ነገር ተከሰተ። ይህን ፈጽሞ አልረሳሁትም። መብረቁ ወደ ሕንፃው ገባ። በዚያ ክፍል ውስጥ ያለ ሰው ሁሉ አማኝ ነበር። ልክ በሆዴ ላይ እንደተመታው አስታውሳለሁ። ለምን በዚህ መብረቅ በሆዴ ልመታ ቻልኩ? ምክንያቱም መጽሐፍ ቅዱስ እንዲህ ይላል፣ የሰው መንፈስ የእግዚአብሔር መብራት ነው፣ የሆዱን ርጆች ሁሉ የሚመረምር። በዮሐንስ ወንጌል ምዕራፍ 7ም እንዲህ ይላል፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ስለዚህ መንፈሴ የሚገኘው በዚያ ነው። የሆድ አካባቢ ለነፍስና ለመንፈስ የስሜቶች ማዕከል ወይም መቀመጫ ነው። ለማንኛውም በመንፈሴ መታኝ። የኤሌክትሪክ ኃይል ተሰማኝ፣ ሰውነቴንም አነቃነቀው፣ ነገር ግን አላመመኝ። መጽሐፍ ቅዱስ እንደሚለው ከሚሞት ወደማይሞት እየተለወጥኩ እንደሆነ አወቁ። በክፍሉ ዙሪያ ተመለከትኩ። ወዲያውኑ ያ መብረቅ አጋሮችን ይመታ ነበር። ከዚያም አስደናቂው ክፍል ይህ ነው። ወዲያውኑ ወደ እግዚአብሔር ሳበን። ለውጡ በመጣ ቅጽበት ወዲያውኑ በዚያ የመስታወት መስኮት ውስጥ እናልፍ ነበር። ከዚያም ሙሉ በሙሉ ነቃው። ከዚያ በኋላ ለተወሰነ ጊዜ መልሼ መተኛት አለመቻሌን አስቡት። ስለዚህ ይህን ከእናንተ ጋር ስካፈል በሁለቱም ምሳሌዎች ጌታ በአየር ላይ ነበር። የመጀመሪያቱ ወደ ተሰሎንቄ ሰዎች መልእክት ምዕራፍ 4 እርሱን በአየር እንደምንቀበል ትናገራለች። በሁለቱም ምሳሌዎች ሰዎችን ለመሰብሰብ በሆነ መንገድ መብረቅ ይጠቀም ነበር። ይህም በማቴዎስ ወንጌል ምዕራፍ 24 ውስጥ አለ። መብረቅ ከምሥራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና።
ይህም ከፍጥነት ብቻ የበለጠ ነገር እንደሆነ አምናለሁ። ከዚያም ከሚሞት ወደማይሞት ትለወጣለህ። በክርስቶስ የሞቱት ትንሣኤ ሲፈጸም አስቀድመው ይነሳሉ። ከዚያም እርሱን በአየር ለመቀበል እንሄዳለን። ስለዚህ ቀደም ብዬ ወደ ተናገርኩት ነገር ልመለስ። በአንድ ጊዜ በዓለም ዙሪያ እየዞረ ሰዎችን አይሰበስብም። ወደ አንድ የተወሰነ ቦታ ይመጣል። ያ ቦታ የት እንደሆነ አናውቅም። ከኢየሩሳሌም በላይ ወይም ከእስራኤል በላይ ሊሆን ይችላል፣ እርግጠኞች አይደለን። ከመላው ዓለም ሰዎችን ይሰበስባል። ቁልፉም መብረቅ ይሆናል። አንድ ሰው እንዲህ ይላል፣ መብረቅ ከዚህ ጋር ምን አገናኘው? የተፈጥሮ መብረቅ ነው። እንግዲህ ይህን ጥቅስ ስሙ። ይህ የዕንባቆም ምዕራፍ 3 ቁጥር 3ና 4 ነው። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል። ክብሩ ሰማያትን ከድነዋል፣ ምስጋናውም ምድርን ሞልተዋል። ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቶአል፣ ኃይሉም በዚያ ተሰውሮአል። እንግዲህ አንድ ነገር ልንገራችሁ። ቀንዶች የሚለውን የዕብራይስጥ ቃል ስፈልግ ይህ እንግዳ ነው ብዬ አሰብኩ። ከእጁ የሚወጡ ቀንዶች አልኩ። ይህ በመጽሐፍ ቅዱስ ውስጥ ስለ እንስሳ ቀንዶች ሲናገር የሚጠቀመው ተመሳሳይ ቃል ነው። ነገር ግን በዚህ ጥቅስ ውስጥ በስትሮንግ መዝገበ ቃላት መሠረት ወደ አንድ ዓይነት ብርሃንም ሊያመለክት ይችላል። የብርሃን ጨረሮች ወይም የብርሃን ጨረር ማለት ነው። ስለዚህ በሌላ አነጋገር ይህን የዕንባቆም ጥቅስ ስንጠቀም እግዚአብሔር ከቴማን ቅዱሱም ከፋራን ተራራ በመጣ ጊዜ፣ ይህ በሲና ተራራ ሕግ የተቀበሉበት ጊዜ ነበር። የእግዚአብሔር ክብር አካባቢውን ሸፈነ፣ ነገር ግን ከእጁ የብርሃን ጨረሮች ይወጡ ነበር። በሁለቱም ራእዮች ያየሁትን ሐሳብ የማመለክተው እዚህ ላይ ነው። መብረቅ ቁልፉ ይሆናል። ይህም ከእርሱ የሚወጣ መብረቅ ይሆናል፣ የተፈጥሮ መብረቅ አይደለም። ስለዚህ ሲመጣ ሰዎችን ከምሥራቅና ከምዕራብ የሚሰበስብ መብረቅ በእጆቹ ይኖረዋል። ይህም በዓመታት ውስጥ ካየማቸው ከሁለቱም ራእዮች የተቀበልኩት ነው። ስለዚህ ይህን ልንገራችሁ፣ ጌታ ይመጣል። በእውነት ይመጣል። የጌታ ቀን እየቀረበ ሲሄድ ስለዚህ ነገር ደጋግማችሁ ትሰማላችሁ። ስለዚህ አበረታታችኋለሁ። ንስሐ ግቡ፣ ልባችሁን አቅኑ፣ ጌታን ተከተሉ፣ የእግዚአብሔርንም ቃል ተከተሉ። እነዚህም ብታደርጉ ስማችሁ በሕይወት መጽሐፍ ውስጥ ይሆናል። ጌታ ሲመለስም ዝግጁ ትሆናላችሁ።